ውስብስብ የሆነ ነገር ነው። ስለዚህ እሷን የምናገኝበት መንገድ አለ? ታገኟታላችሁ። እዛው ሆስፒታል ላለች እዛው ብትመጡ ብንሄድ እናገኛታለን። ይኸውልህ ሚኪ ነው ያልከኝ ስምህን። ይሄንን ነገር እንዲህ ነው ማለት አልፈልግም። ባልተረጋገጠ ነገር ላይ ሰዎችን መወንጀል አልፈልግም። እሱ ስነ ምግባርም አይደለም እና ማስረጃ የለኝም። እንደምታውቀው የምርመራ ውጤት ብቻ ነው እጄ ላይ ያለው። ማን ይሄን ያደርጋል የሚለውን ነገር በድፍኑ ዝም ብሎ ጠረጣሪ እንጂ ይሄን ራንደብሊ ይሄ ነው ብዬ ልነግርህ አልችልም ማለት ነው። ለምንም ማማትመስለኝ ለሚሻለህ ቆሻሻሽ ነበር። አንተ ስርዓትን ይዘህ ተነስ። እየሰማኸኝ ሰውዬ አንተ ምን ያደረክ ነበር? ምን አገባ? ቆሻሻ ወራስ ቢል መሰለኝ። ወይኔ ይኸውልህ አንተ ምን አባ ነበር ትሰራ የነበረው? ምን እያደረክ ሰውዬው? ምን እያደረክ እየተጸዳዳ ነው? ምን ማለት ነው ተጸዳዳ ነው? አውጣው ከቤት ያማል። ጤነኛ ነህ? ምን ሶስቱ ልቀቀው፣ እንዳንቀው ምን እያደረክ ነበር? አንተ ጤነኛ አይደለም? የአእምሮ ችግር አለብህ? ምን እያደረክ ነበር? አያገባም። ወይስ ለማስደብደብ ነው ጎረምሳ ይዘሽ መጣሽ? አንተ ዝም በላ። አያገባም። ዝም ብለህ ስማኝ። ይኸውልሽ ሰሚያለሽ፣ ይዘሽልኝ ውጪ ነው የምልሽ። የቆሙትን የህግ አካላት አይተሃል አይደለ? በቃ ከአንተ ጋር አሁን እዚህ የምንለፋለፍበት ሰዓት የለኝም እኔ። አንተ ጤነኛ አይደለም እንዴ? በሽተኛ ነህ እንዴ? ይህ እኮ የጤነኛ ሰው ስራ፣ የጤነኛ ሰው ተግባር አይደለም። የምትናገረውን ነገር ተጠንቀቅ። ኧረ እባክህ ምን ሳረጋላ? እኔ እየተናገርኩ ነው አይደለ? አንተ ምን ስታደርግ ነበረ? ምን ሳረጋየ? ምን አይነት አንተ የደነዛ አስተሳሰብ፣ የቆሻሻ አስተሳሰብ ነው ያለ? ይኸውልህ አፍን መክፈትህን አቁም። በዛ ላይ አባትህን፣ በዛ ላይ የታመመ ሰው ምንድን ነው? ምን ሳረጋየ? ምን ሆነ ነው? ቆይ ምን ሳረጋየ? እሱን አሳያለሁ። እሱን ደግሞ አንተም ታውቃለህ። ካልቻልከው ምን ስታደርግ እንደነበረ ታውቃለህ። ካንተ እንድትወጣልኝ ብቻ ነው። ምን ስታደርግ እንደነበረ ታውቃለህ። ልጅነቴ ጀምሮ ያለ እናት ነው ያሳደገኝ። እናቴ የት እንዳለች አይደለም ስሟን ራሱ አላውቅም። በጣም ቆሻሻ አጸያፊ የሆነ ሴሰኛ የሆነ ሰው ነው። አባት ራሱ መባል የማይገባው ጨካኝ የሆነ አረመኔ ሰው ነው ያለው። ምን ማለት ነበረ? ከልጅነት ጀምሮ በእንደዚህ አይነት ግፍ ነው ያደግኩት። ታዲያ ምን እንዳደርግ ነው የምጠብቀው? ከእንደዚህ አይነት አባት ተፈጠሪ ምን እንዳደርግ ነው የምትፈልገው? ንገረኛ፣ መልስልኝ። ለምን ዝም አልክ? ደግሞ ይሳሳታል። ተሳሳትም እንደ አጋጣሚ ሆኖ የናሁድ ህይወት ትንሽ ማረፍ ፈልጋለሁ። መረጋጋት፣ ጥሩ ስሜት እየተሰማኝ አይደለም። በቂ ጋርዶች አሉ፣ በቂ ካሜራማኖች አሉ፣ ከበቂ በላይ ባልደረቦች አሉ። ስለዚህ እኔ ብቻዬን መሆን ፈልጋለሁ። ስለዚህ እባክህ ልሂድ። ውድ ተመልካቾች እንደተነጋገር ነው እንግዲህ ያለውን ነገር አሳውቃችኋለሁ። ይቺን 2 ቀን ቢበዛ ከራሴ ጋር ልማከር አንዳንድ ነገሮችን እንግዲህ እስኪ እንዳለው ከዚህ ስራ ራሱ እንዳያገል ተስፋ እንዳይቆርጥ ሁላችሁም በኮሜንት ላይ ሚኪ እንወዳለን እያላችሁ ለእሱ ያላችሁን ክብርና ፍቅር እንግዲህ እንድገልጹለት ነው የምጠይቃችሁ። አሁን ላይ እንግዲህ